ጥጃ የሀብት መጀመሪያ ነው ይላሉ እነ አባ መላም። ነገር ግን ብዙ አርቢዎቹ ጥጃ ለማግኘት የዓመት በዓልን ያህል በጉጉትም ሲጠባበቁም ይስተዋላል። ላሟ ግን ምልክቷን ሳታሳይኝ አልፋቸውም ትሄዳለች። ላሜ መቼ ነው የምትጠቀው? መቼ ነው ለድሬ ዝግጁ የምትሆነው የሚለው ጥያቄ መልሶ ያለው በላሟ ዝምታ ሳይሆን በእርሶ ንቁ ክትትል ላይ የተመሰረተ ነው። በዛሬ ቪዲዮቻችን ላሞች ለጥቂ መቼ ነው ዝግጁ የሚሆኑት ወይም ለኮርማ መቼ ይዘጋጃሉ የሚለውን 5 ወሳኝ ወይም ወርቃማ ምልክቶችን ይዘላችሁ ቀርበናል። ክብራትና ክብራን ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እንዲሁም ሼር ማድረጋችሁ እንዳትዘነጉም። ዶክተር ወንደሰን ነኝ፣ አብራችሁን ቆዩ። አንዲት ላም እንግዲህ ለኮርማ ዝግጁ ስትሆን ወይም ሂት ፔሪድ ላይ ስትሆን የምታሳያቸው እንግዲህ ተከታታይ ባህሪያት እንደሚከተሉት እናያለን። አንደኛው እንግዲህ ምንድነው መቆም ወይም ስታንዲንግ ሂት የምንለው እንግዲህ ዋነኛ ምልክት ነው። ላሟ ሌሎች ከብቶችን እንግዲህ በላይዋ ላይ ሲወጡባት ዝም ብላ የምትቆም ከሆነ ይህ ትክክለኛው የመገናኛ ሰዓት መሆኑን የሚጠቁም እጅግ ቁልፍ ምልክትም ሆኖ ይታያል ማለት ነው። እንግዲህ ክብራትና ክብራን እንደዚህ አይነት ምልክት የምታሳይ ከሆነ ሂት ላይ ወይም ሂት ፔሪድ ላይ መሆኗን እጅጉ በቀላል ከሩቅ ሆነን ወይም ጠጋ ብለን በማየትና መለየት እንችላለን ማለት ነው። በሁለተኛ ደረጃ እንግዲህ ሂት ፔሪድ ላይ ወይም ለኮርማ ዝግጁ መሆኗን ላሞች ወይም ላሚቱን ማወቅ የምንችልበት መንገድ ምንድነው? ይሄ መጮህና መቅበዝበዝ ነው። እንግዲህ ላሟ እንደ ወትሮዋ ሳትሆን እንግዲህ ትረበሻለች፣ ደጋግማም ትጮሃለች፣ እንዲሁም በአካባቢ ያሉትን ሌሎች ከብቶች ለመለየትም ትሞክራለች ማለት ነው። በዛ ላይ ደግሞ የምግብ ፍላጎቷም እንግዲህ ሊቀንስ ይችላል ማለት ነው። እንግዲህ የላሞቻችን ባህሪ እናውቃለን። ከዛ ባህሪ ወይም ከድሮ ወይም ከወትሮ ባህሪዋ ለየት ብላ የምትቅበዘበዝና የምትጮህ ከሆነ እንግዲህ ለዛ ነገር ወይም ለሂት ወይም ለኮርማ ለመጠቃት ዝግጁ ላይ ነች ማለት ነው። ሌላኛው ሂት ፔሪድ ላይ መሆኗን የምናውቅበት እንግዲህ መንገድ ሶስተኛው ምንድነው? ፈሳሽ መታየት ነው። ከብልቱ አካባቢ እንግዲህ ጥሬ እንቁላል የሚመስል ወፍራምና ጥራቱን የጠበቀ ዝልግልግ ፈሳሽ ይወጣል ማለት ነው። ይህ ፈሳሽ እንግዲህ ጭራው አካባቢ ተለጥፎ ሊታይ ይችላል። ማንኛውም ሰው እንግዲህ ባይኑ ሊያዩ የሚችል ነገር ነው ማለት ነው። ጭራዋ ጋር ተለጥፎ እንግዲህ ዝልግልግ መሰል ነገር ታያላችሁ። ይህም እንደ አንድ ግብአት ነው ማለት ነው ሂት ፔሪድ ላይ ስለመሆኗ ላማችን ማለት ነው። በአራተኛ ደረጃ እንግዲህ የምናየው ምንድነው? የሰውነት ለውጥ ነው። የላሟ ብልት እንግዲህ አካባቢው የብልቱ አካባቢ ማበጥና መቅላትም ይታይበታል። እንዲሁም ሌሎች ላሞች በላይዋ ላይ ሲወጡም እንግዲህ ጀርባዋ ፀጉር ተነቃቅሎ ሊታይ ይችላል ወይም ጭቃ ሆኖ ሊገኝ ይችላል ማለት ነው። እንግዲህ ለምን ጭቃ ይሆናል ብላችሁ የጠየቃችሁ እንደሆነ እንግዲህ ምንድነው ላሚቱ እንግዲህ በተፈጥሮ አብዛኛው ላሞች እንግዲህ ዝም ብሎ ሲወጡባቸው ዝም ብሎ አይቆም አይደለ፣ ይንቀሳቀሳሉ። እቺ ግን ያው ሂት ፔሪድ ላይ ነው ያለችው፣ ልትቆም ትችላለች። ፍላጎቱ ስላለ እንግዲህ የትኛው ብዙ ከብቶች ሊወጡባት ስለሚችሉ የመቆሸሽ ነገር ይታይበታል ሰውነቷ። አብዛኛው ከብት ስለሚወጣባት ጀርባዋ ላይ ፀጉሮቹ የመነቃቀል ሁኔታ በከፍተኛ ደረጃ ይታያል። ይህም እንደ አንድ ምልክት ነው ማለት ነው፣ የሰውነት ለውጥ መታየት ማለት ነው። እንግዲህ ከአምስቱ ወሳኝ ወይም ወርቃማ ነጥቦች ሂት ፔሪድ ላይ ላማችን መሆኗን የምናውቅበት መንገድ ወይም ኮርማ መፈለጓን የምናውቅበት መንገድ ምንድነው? በአምስተኛ ደረጃ የምናየው የወተት ምርት መቀነስ ነው ማለት ነው። ይሄ ነው እንግዲህ ትልቁን ነጥብ የሚይዘው። አብዛኞቹ ላሞች እንግዲህ ምንድነው ሂት ፔሪድ ላይ በሚሆኑበት ሰዓት የወተት ምርት በእጅጉን ይቀንሳል ማለት ነው። ድንገት የወተት ምርቷ በከፍተኛ ሁኔታ ከቀነሰ ላሟ ወደ ግንኙነቱ እንግዲህ ወይም ወደ ኮርማ የመፈለግ እየገባች መሆኗን አንዱ መንደርደሪያ ወይም ማሳያ ነጥብ ሆኖ ሊታይ ይችላል ማለት ነው። ታዲያ ክብራትና ክብራን እንግዲህ ምንድነው ላሚቱ እንደዛ አይነት ስሜት ውስጥ ሆና ያለ እስከ ስንት ሰዓት ባለው ኢንተርቫልስ እንግዲህ ሂት ፔሪድ ካሳየች ማግኘት አለባት? መቼስ ሊቆም ይችላል ካለ እንግዲህ ዘ 12 ሃወርስ ሩል የምንለው አለ። እንግዲህ የላሟ የኮርማ ፍላጎት ወይም ስሜት እንግዲህ ምንድነው የሚቆየው ለጥቂት ሰዓታት ነው ማለት ነው። ይህ ሰዓታትም አብዛኛው ጊዜ ምንድነው ከ12 ሰዓት እስከ 18 ሰዓት ባለው ኢንተርቫል ነው። ደግሞ አለው ከ12 ሰዓት እስከ 18 ሰዓት ባለው ኢንተርቫል የመቆየት እድሉ እጅግ ሰፊ ነው ማለት ነው። ስለዚህ ጊዜውን ጠብቆ ማግኘት አለባት። ለስኬታማ እርባታ እንግዲህ ወሳኝ የሆነው ሰዓት በዚህ ሰዓት ነው ማለት ነው። ከ12 ሰዓት እስከ 18 ባለው የታይም ኢንተርቫል ውስጥ ካገኘች እንግዲህ ለስኬታማ እርባታ ወሳኙ ሰዓት ይህ ነው ማለት ነው። ከዛ ውጪ ከሆነ ልትቆምና እንደገና ደግሞ ሌላ 21 ቀኖችን የመጠበቅ እድላችን ሰፊ ሊሆን ይችላል ማለት ነው። እንግዲህ አብዛኛው ጊዜ ምንድነው ጠዋት ምልክት ካሳየች ማታ ላይ የማግኘት ወይም
እንግዲህ በአርቲፊሻል ኢንሰሚኔሽን ማስወጋት እሱም እጅግ ወሳኝ ነው ማለት ነው። ማታ ምልክት ካሳየች ደግሞ በሚቀጥለው ቀን ጠዋት ላይ ማስጠቃት ይህ ይመከራል። ማታ ከታየ ጠዋት ላይ ወስዶ አርቲፊሻል ኢንሰሚኔሽን ማስጠቃት ግድ ነው። ጠዋት ላይ ምልክቱን ካሳየች ልክ እንደዛው ማለት ነው። እንግዲህ ክብራን ምንድነው አንድ አርቢ ላሙን በቀን ቢያንስ ለ20 ደቂቃ ማለት ጠዋትና ማታ ረጋ ብሎ ካልተከታተለ የአንድ ዓመት ትርፉን ሊያጣ ይችላል ማለት ነው። እንግዲህ እጅግ አሁን በሰዓት ምንድነው ያው እናቲቱን ለመተካት ግድ ጥጃ ያስፈልጋል። ይህ ማለት ደግሞ እንደቀላል የምናያቸው በዋዛ በፈዛዛ የሚያልፉ ነገሮች ሰዓቷን እንግዲህ የጥቂ ወይም ሂት ፔሪድ ላይ ሆና ያለ ባለመከታተላችን የተነሳም ይህ አንድ ዓመት ትርፍ ልናጣ የምንችልበት እድል ሰፊ ነው ማለት ነው በመዘናገታችን። እንግዲህ ላሟ ሂት ላይ እንግዲህ እንደ እንግዳ ነው ማለት ነው። ያ ማለት ካልተቀበልነው ተመልሶ የመሄድ እድሉም ሰፊ ነው ማለት ነው። እንግዲህ ላሟ በየ21 ቀኑ ወደዚህ ስሜት ወደ ሂት ፔሪድ ወይም ኮርማ የመፈለግ ስሜት ትመጣለች። ስለዚህ ምልክት ያሳየችበትን ቀን በደብተር መዝግቦ መያዝ ለቀጣይ ዝግጅት በእጅጉ ይረዳል ማለት ነው። ክብራትና ክብራን እንግዲህ እንደዚህ አይነት ጠቃሚ መረጃዎችን የምንለቅበት ቻናል ነው። ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ሐሳባችሁን ኮሜንት ላይ ስጡን። ወደፊትስ ምን ይሰራላችሁ? እንደዚህ አይነት ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክም አድርጉን። ስለተከታተላችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።